አቶ ደረጀ እውነቱን ተናገረ። የዲኤንኤ ምርመራ ውጤት ዳጣ የአቶ ደረጀ ልጅ መሆኗን ስላረጋገጠላቸው በዚህም አቶ ደረጀና ዳጣ እጅጉን ተደስተውም ነበር። ሰላም ለሁላችሁም ይሁን ውድ የፊራኦል ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንኳን በደህና መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑን ቪዲዮን ላይክ በማድረግ ሀሳብ አስተያየታችሁንም ቪዲዮን ካያችሁ በኋላ በኮሜንት ማስቀመጥ ይቻላል። ሼር በማድረግ ስለምታበረታቱን ከልብ እናመሰግናለን። ዛሬም በአዲስ ቪዲዮ መጥተናል። እጅግ ልብ አንጠልጣይ አስተማሪና አዝናኝ በሆነው በዳጣ ድራማ ልናጋራችሁና እንማማርበትም ዘንድ ነው። እነሆ በድጋሜ ቪዲዮን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። አቶ ደረጀ ከዲኤንኤ ምርመራ ውጤት መልስ እንግዲህ በደስታ ሲፍነከነክ ከዳጣ ጋር ወደ ቤት አምርተው ነበር። ሁሉም በተሰበሰቡበት እንግዲህ ፊታቸውን አይታ ወይዘሮ ማርቲ ምን ሆነ ነው? ምን አግኝተ ነው የተደሰትከው? አጋራን ስትል እንግዲህ ወደ ጉዳዩ ሳይገባ አቶ ደረጀም ያው ደስታውን ገልጾ ነበር። በጣምም ደስ እንደተሰኘ እንደ ዛሬም ተደስቼ አላቅም በሚል እንግዲህ ፈታ እንበል ዘና እንበል በሚል ወይንም ይምጣ እንጠጣ በሚል እንግዲህ ዛሬ ሁላችንም እንደሰት በሚል እንግዲህ ደስታውን እያበሰራቸው ግን የተደሰተበትንም ጉዳይ ሳይነግራቸው ቀጥታ ሁሉም እንግዲህ ወይን ይዘው ሲጎነጩ ነበር። ከዛም መልስ እንግዲህ ተነስተው ሁሉም እየደነሱ እየጨፈሩ በጣም በደስታም እንግዲህ ሲፍለከለኩ ነበር። ይህንን ደስታ የሚያውቁት አቶ ደረጀና ዳጣ ነበሩ። ሌሎቹ እንግዲህ ምንም የሚያውቁት ነገር ስለሌለ ብቻ ከነሱ ጋር ደስታቸውን እንግዲህ የአቶ ደረጀን ተጋርተው አብረው ጨፍረው ካበቁ በኋላ ያው በስተመጨረሻም አቶ ደረጀ እንግዲህ ልጄ እያለ ያው የልጁን ደስታ ማለትም የሆነውን ነገር በግልጥ ተናግሮ ነበር። በዚህም የተነሳ እንግዲህ ወይዘሮ ማርቲ ያው ያልጠበቀችው ነገር ስለሆነ እጅግም ተደናግጣም ነበር። በሰዓቱ እንግዲህ ጓዟን ጠቅልላም ለመሄድ እንደተነሳች ነው የሚያመለክተው። ምክንያቱም እንግዲህ ይህ ወሳኝ ነገር ነው። የትዳሯን ሰላም የሚያናጋ ነገር ነው። ያልጠበቀችውም ነገር ነው። አቶ ደረጀስ በዚህ ልክ እንዴት ነው ደስታውን ለማጋራት በዚህ ልክ ያው ደስታን መቆጣጠር አቅቶት ነው። እንዲሁም ደግሞ ያው መጠጡም ድፍረት ሆኖት ነው እንጂ እንደ አቶ ደረጀ ፕላን እና ስትራቴጂ እንግዲህ እንዳሰቡት እንደ ውጥናቸው የዚህ ቤት ደስታ ሳይደፈርስ ደስታው እንዳለ የትዳሩ ሰላም እንዳለ ሆኖ ይህንን ነገር ለመቅረፍ ነበር ለማሳወቅ ማለትም የአቶ ደረጀ ልጅ መሆኗን ዳጣ ቢያስመሰክሩም ማለት ልጃቸው መሆኗን ቢመሰከርም በዲኤንኤ ውጤት ቢታወቅም ነገር ግን ይህንን ለቤተሰቡ ይፋ ማድረጉ የቤተሰቡን ሰላም የሚያናጋ ነገር ነው። እናም በዚህ ልክ እንግዲህ በግልጽ መናገር የፈለጉት በምን ሂሳብ ነው? ምክንያቱም ከዚህ ቀደም እንግዲህ በወሬ ሲነጋገሩ ወይዘሮ ማርቲና አቶ ደረጀም በሚነጋገሩበት ሰዓት ከአንቺ ውጭ ሌላ ሴት ጋር ብሄድ ልጅ ቢኖረኝ ብሎ እንግዲህ በምሳሌ ሲናገር ነበር። እሷም ያው ምን ታደርጊኛለሽ ብሎ ሲል እፈታሃለው ነው ያለችው። እንዲሁም ደግሞ እሷን መልሳ ስትጠይቀው አንተስ ብትሆን ምን ታደርጋለህ ስትል እፈታሻለው ነው ቃል በቃል ያላት። ስለዚህም እዚህ ጋር እንግዲህ ዳጣ ልጁ መሆኗን ቢናገር ይህ ዱብዳ ነው። አጠቃላይ ለቤቱ ሁሉ ዱብዳ ነው የሚሆነው እና ያው እንደምትፈታውም ነው። በዚህ ልክ እንግዲህ ድፍረት የሆነው የደስታ ብዛትና የመጠጥ መቅመስም ነው። እንግዲህ ዳጣንም በዛ እንደተመለከትነው እንግዲህ ሊናገር ሲጀምር እጅጉን ተደናግጣ በአግርቦት በድንጋጤ ስትመለከት ነበር። ምክንያቱም እሷ የምታውቀው እውነት አለ። ይህንን እውነት ነው ደግሞ እንዴት እንዲህ በዚህ ልክ ለመናገር አሰበ አባቴ በሚል እንግዲህ በጣም ተደናግጣ ነበር። በሌላ በኩል አቤጌል እንግዲህ አሁንም መንሾካሾኳን ሽኩክ ማለቷን አልተወችም። አቶ ደረጀና ዳጣ ሲነጋገሩ ስለ ዲኤንኤ ውጤት እንግዲህ ምርመራውን ለማወቅ ዳጣ እጅጉን ስታቻኩለው አቶ ደረጀም ቆይ ተረጋጊ ቀስ ብለን ነው ብሎ ሲላት እንቅልፏን እንዳልተኛችና ለማወቅ እጅግ ጉጉት እንዳላትም እየነገረችው ስታቻኩለው እንዲሁም አባዬ አባዬ እያለች በነገር መሀል አባዬ እያለች ስታወራ ያው አቤጌል እንደ ልማዷ ተለጥፋ ስታደምጣቸው ነበር። እያንዳንዱን ንግግራቸውንም አድምጣ ነበር። ይህንንም ደግሞ ለእናቴ እነግራለሁም ስትል ነበር። ኦልሬዲ እንግዲህ አቶ ደረጀ ይህንን ጉዳይ ለሁሉም ይፋ ባያደርግም ኦልሬዲ
ልጃቸው አቤጌል ስላወቀች ለእናቷ እንደምትነግር ነው። እናቷ ልትቀበላት ወይ ልታምናት የማትችለው አይነት ከባድ ነገር ቢሆንም ነገር ግን ያው በዚህ ልክ እንግዲህ ልጄ ተዋሻለች ብላም እንትን አትልም። ስለሆነም ነገሩን ያው ከቆብ እንደምትቆጥር ነው። ሆኖም እንግዲህ አቶ ደረጀ በራሱ ጊዜ እንደተናገረ ነው የሚያመለክተው። በቀጣይ ምን ሊሆን ይችላል የሚለውንም በስፋት የምናይ ነው የሚሆነው። ሌላው አቤጌል እንግዲህ አሁንም አላረፈችም። ብላ ብላ እንግዲህ እሷን የሚጀነጅናትን ሰው ለሰላም እንዲጀነጅንና ሰላምን እንግዲህ የልጇ አባት ያው ሰው ስለቸገራት የልጅ አባት ነው ብላ እንትን እንድትል ምቹ ሁኔታን አመቻችታ በዛውም እሷን ነገር ውስጥ ልትከታት በኃይል ተነስታለች። አሁንም አላረፈችም። ያ የሚወዳትም ልጅ እንግዲህ ጤነኛም አይመስልም ራሱ በሀሳቧ በአቤጌል ሀሳብ ባይስማማም፣ ነገር ግን ያው በኋላ ይህን ካደረግ አብሬ እሆናለሁ ያንተ እሆናለሁ አብሬ የፈለክበት እንሄዳለን በሚል ስላሳመነችው መጨረሻ ላይ እሺ እንዳላት ነው። እናም እንዳለችውም ያደርግ ይሆን ከሰላም ጋር በስልክ እየተጀናጀነ ከዛ በኋላ እንግዲህ ወጥመድ ውስጥ ልታስገባት እንዳሰበች ነው። ይሳካላት ይሆን? ወጣም ወረደ እንግዲህ የአቤጌል ሀሳብ ከሰላም ጋር ያላት ነገር ያው ሰላም ከዛ ቤት እንድትወጣ ነው የምትፈልገው። ምክንያቱም ሰላም ያው ለዳጣ ስለምትመክራት ዳጣና ናታን አብረው እንዲሆኑ ጥረት ስለምታደርግ ያው ያንን ስለማትፈልግ አቤጌል ስለምትቃወም ነፃ ሆና ከናታን ጋር ለመሆን ለማስመስከር እንግዲህ ሰላም ከዛ ቤት እንድትወጣ በዚህም በዛም ብዙ እየጣረች ነው። ያው ከዚህ ቀደም ያደረገችውን የምናስታውሰው ነው። ብዙ ነገር ጥራለች፣ አልተሳካላትም እንጂ እናም አሁንስ ይሳካላት ይሆን? ሌላው ለዘመናት እንግዲህ ዳጣ ስትመኘው የነበረውን እንግዲህ ግማሽ የጥያቄዋ መልስ እንደተመለሰ ነው። ኦልሬዲ በፊትም ያው አባትነቱን አምናለች። እሱም አቶ ደረጀም ልጁ እንደሆነች አምኗል። ሆኖም ግን ያው በምርመራ ደግሞ የተደገፈ ሲሆን ሙሉ የሆነ እምነት ይሆናል እና ይህም ሙሉ እምነት ሆኖላቸው እንግዲህ ሙሉ ደስታ ፈጥሮላቸው በጣምም ተደስተዋል። በጣም የሚገርም ስሜት የሚገርም ድባብ ነው እንግዲህ እዛ ጋ እውነቱን ካወቁ በኋላ ሁለቱም ላይ ያየነው ስሜት በእርግጠኝነት የልጅና የአባት ስሜት የልጅና የአባት ፍቅር በጣም ደስ የሚል ጥልቅ የሆነ ፍቅር በጣም ነው የሚገርመው። በእውነት በጣምም ደስ ይላል እና እንኳን ደስ አላቸው። ምክንያቱም እንግዲህ ልጅ ባትሆን የሚፈጠረውን ነገር አስቡ። ምንም እንደ ልጄ ትሆኛለሽ፣ ምንም ቢሆን አብረሽን ትኖሪያለሽ፣ ከልጄ አላሳነስሽም፣ ምርመራ ውጤት እንኳን ልጅ እንዳልሆንሽ ቢያሳይ እኔ ግን አልተውሽም እንደ ልጄ ነው ብሎ ቢልም እንኳን እንደዛም ላይሆን ይችላል። ኦልሬዲ አሁን ልጅ ባትሆን ኖሮ ውጤቱ እንደሚያሳየው ልጅ ባትሆን ኖሮ ዳጣ እንግዲህ ለእሷም አይምሮ እንደገና ሌላ ጥያቄ ነው። ሌላ አባቴ ማን ነው የሚል ጥያቄ ውስጥ ነው የምትገባው። ከጥያቄ አታርፍም። እንግዲህ የእናቷንም ገና አላወቀችም። እንደገና የአባቷም ተመለሰልኝ ብላ ያለችው ነገር እንዳልተመለሰ ሆኖ ለእሷም አይምሮ ጥሩ አይሆንም ነበር እና ይህ እንግዲህ ለሁለቱም ትልቅ ደስታ ፈጥሯል። በቀጣይም ደግሞ እንግዲህ በቅርብ ቀን እናቷንም ማን እንደሆነች እንደሚገለጥ ነው። እውነቱ ሁሉ እየወጣ እንደሚሄድ ነው እንግዲህ ተስፋ የምናደርገው። እጅግ በጣም ልብ አንጠልጣይ በብዙም አዝናኝና አስተማሪ የሆነ ድራማ ነው እና በጣም ደስ የሚል ቤተሰብ ነው። እንግዲህ እዚህ ጋር አቶ ደረጀ ተደስቶ ደስታውን እንኳን ሳያጋራቸው ለቤተሰቡ ግን የእሱን ደስታ ተጋርተው ምክንያቱን ምን እንደሆነ ሳያውቁ ግን ደስታውን ተጋርተው ከሱ ጋር ሲጨፍሩ ያለበት ፓርት እጅግ በጣም ፈኒ ነው። በጣም የሚያስደስት ነው። ሁሉም በየፊናቸው እንግዲህ አቤጌል ብቻ ያው በክፉ አይኗ እያየች ደስ አላላትም ነበር በመጀመሪያ። በኋላ ያው የግድ መቀላቀል ስላለባት እሷም ተነስታ ናታን ላይ ተለጥፋ እንግዲህ እሱም ሳይፈልግም በደስታ ብዛት እንግዲህ በተፈጠረው ድባብ እሱም ያው ከእሷ ጋር እየደነሰ እሷ ደግሞ በቃ ደስ ብሏት ነበር። ከእሱ ጋር የምታሳልፈው ሞመንት ሁሉ ለእሷ ትልቅ ደስታን ስለሚፈጥር በጣምም ተደስታ እንድትፍለቀለቅ ያደረጋት የተፈጠረው በዛ አጋጣሚ የተፈጠረው ነገር የቤተሰቡ ደስታው ምናምን ሳይሆን ከናታን ጋር የመሆኗ ከሱ ጋር አብራ የመደነሷ ሁኔታ ነው እሷን የሚያፍለቀልቃት የነበረው። ሌሎቹን ግን በተለይ አቶ ደረጀና ዳጣን ግን ውስጣዊ እንግዲህ ደስታቸው ነው። ያንንም በመጨረሻ እንግዲህ አቶ ደረጀ በድፍረት እንዳወጣ ነው
እጅግ በጣም ልብ አንጠልጣይ ፓርት ላይ ነው እንግዲህ አሁን ላይ ያለው። በቀጣይ ደግሞ ቀጣዩን ክፍል የምናጋራችሁ ይሆናል። በዚህ ክፍል ያዘጋጀ ነው ይህንን ይመስላል። ቪዲዮን በማየት እስካሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ለዘለቄታው ቤተሰብ እንድትሆኑን አዳዲስ ቪዲዮ የምንለቃቸው እንዲደርሳችሁ የደውል ምልክቱን ማጥቆር አትርሱ ስል በትህትና ጠይቃለሁ። ስለምታደርጉም ስለምታበረታቱን ሁሉ ከልብ አመሰግናለሁ። በያላችሁበት ቸር ቆዩን።